እስልምና የነቢያቱ ሃይማኖት ነው የሚለው ላይ አንድ ጥያቄ አለ ለሙስሊሞች። ኦኬ ሙስሊሞች እንዲህ ሲሉ ምን እያሉ ነው ከተባለ በብሉይ ኪዳን የነበሩ ነቢያት ያመልኩት የነበረው አምላክና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው እያሉ። እንደዛ ከሆነ ጥያቄ እናቀርብ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ ኢሳይያስ እንዲህ ይላል፣ እግዚአብሔር ምን ይላል? አንተ አባታችን ነህ ይላል። አምላኩን ምን አለው? አንተ አባታችን ነህ አለው። ሙስሊሞች ዛሬ ነቢያቱ በብሉይ ኪዳን የሚያመልኩትን አምላክ ከሆነ የሚያመልኩት አምላካቸው ነው ወይ ደግሞ አላህን አንተ አባታችን ነህ ብሎ መጥራት ይችላሉ ወይ መናገር ይችላሉ ወይ? ኦኬ ቢስሚላህ። እንግዲህ ወገናችን ጋዲሳ ጥያቄ ጠይቀዋል። ምንድነው እያለ ያለው? የብሉይ ኪዳን ነቢያት ሙስሊሞች ናቸው የምትሉ ከሆነ እንግዲያውስ እነርሱ አምላካቸውን አባት ብሎ ይጠራሉ፣ እናንተ ደግሞ አባት ብላችሁ አትጠሩም። ስለዚህ እነርሱና እናንተ የምታመልኩት አምላክ አንድ አይደለምና ሙስሊሞች ናቸው ተብሎ ሊጠሩ አይችሉም፣ ወይ ሙስሊሞች አይደሉም የሚል ነገር ነው እያነሳ ያለው። እዚህ ጋር አንድ ያላስተዋለ ነገር ምንድነው? ከመሰረቱ አንተ መመዘኛ ያረከው መጽሐፍ ቅዱስ በትክክል የነቢያት መጽሐፍ ነው የሚል እምነት የለንም። መጽሐፍቶቹ ከጊዜ በኋላ እየተበረዙ የተቀነሰባቸውና የተጨመረባቸው እንደመጣ እናምናለን። እምነት ብቻ ሳይሆን ደግሞ ማስረጃም ጭምራለን። ኦኬ መጽሐፉ በትክክል ፕሪዘርቭ አልሆነም። ከአይሁድ ወደ እናንተ ሲተላለፍ አይሁዳውያን እንዲሁ መጽሐፋቸውን ፕሪዘርቭ አድርገው ሳይሆን እንደፈለጉ እየጨመሩበትና እየቀነሱ ስላመጡት በትክክል ይሄ የትንቢታቸውን ቃል ይወክላል የሚል እምነት የለም። አይደለም በእኛ በአንተም እንኳን የለም። ይሄንን በማስረጃ ላሳይ እችላለሁ። እንቀጥል። ኦኬ በመጀመሪያ ምንም አይነት ኦሪጂናል መጽሐፍ ቅዱስ እንዳሌላቸው እንመልከት። ሊቃውንቶቹ በተለይ ቴክስቹዋል ክሪቲሲዝም ላይ የሚሰሩት ስኮላሮች ሲጠየቁ where are the bible's original manuscript የመጽሐፍ ቅዱስ ኦሪጂናል ማኑስክሪፕት የት ናቸው ተብሎ ሲጠየቅ አጠቃላይ በዓለም ላይ ያለው ክርስቲያን ስኮላር እንዲህ ብሎ ነው የሚመልሰው we don't have the original writing of scripture እኛ የመጽሐፍ ቅዱስ ኦሪጂናል ጽሑፍ የለንም። the psalm of david መዝሙረ ዳዊት the letters of paul የጳውሎስ መልእክቶች all those original documents plus the writing of moses isaiah and all the others are long gone ላይ መዝሙረ ዳዊት ኢሳይያስ የጳውሎስ ጽሑፎች አጠቃላይ ኦሪጂናል ዶክመንት ሁሉም ጠፍተዋል ይላል። ስለዚህ ኦሪጂናል የሚባል መጽሐፍ ቅዱስ በዓለም ላይ ቢፈለግ ሊገኝ አይችልም፣ ምክንያቱም ጠፍተዋልና። ዛሬ ያሉት ምንድናቸው ከተባሉ የኮፒ ኮፒዎች ናቸው። ለምሳሌ ቅድመ ክርስቶስ 300 ቢሲ ላይ የተተረጎመው የግሪክ ሰብታየንት፣ የዲሲ ስክሮል እንዲሁ ደግሞ የሰማርቲያን ፔንታተክ እነዚህ ከሺህ ዓመታት በኋላ የመጡ ኮፒዎች እንጂ ኦሪጂናል ማኑስክሪፕት ክርስትና እጅ የለም ነው። የኮፒ ኮፒዎቹ ደግሞ ምን ያህል ታማኝ ናቸው ከተባለ የተበረዙ ናቸው። ይሄንን ደግሞ ከራሳቸው የክርስቲያን ስኮላሮችና ከኤርሊ ቸርች ፋዘሮች መካከል አንዱን ብቻ ኮት ላድርግላችሁና ለምን እንደማንቀበል ትረዳለህ። ኦኬ ከቀደምት የክርስቲያን ሊቃውንቶች መካከል አንዱ የሆነው ጄሮም እንዲህ ብሎ ይናገራል። ዘ ኮምፕሊት ኒሰን ኤንድ ፖስት ኒሰን ቸርች ፋዘርስ ሰከንድ ሲሪየስ ላይ ይሄን እናገኛለን። ከፈለክ ደግሞ በአንተ በምትጠቀመው ኒው አድቨንት 57ኛው መልእክት ቁጥር 11ኛው ላይ ቼክ ማድረግ ትችላለህ። ምን ይላል? it would be tedious to enumerate እነዚህ ለመዘርዘር በጣም አሰልቺ ነው አለ። what great addition and omission the Septuagint has made በሰብቷጀንት ላይ የተደረገውን ብርዘት የተጨመረበትንና የተቀነሰውን ለመዘርዘር በጣም ከባድ ነው ይላል። ወይ ደግሞ በጣም አሰልቺ ነው። ምን ያህል ቢበረዝ ነው? በመጽሐፍ ቅዱስ ላይ በተለይ ደግሞ በሰብቷጀንት ላይ የተደረገውን አዲሽን ጭማሪዎችና ቅነሳዎችን ለመዘርዘር ይከብደናል አለ። ምን ያህል ቢበረዝ ነው በዚህ ደረጃ አሰልቺ የሆነው? ስለዚህ በዚህ ደረጃ መጽሐፍቶቹ እየተበረዙ እየተቀነሱ ከመጡ የኢሳይያስ መጽሐፍ እንዲህ ይላል ብለህ ልትናገር አትችልም። ኢሳይያስ እንዲህ ያለ ልትል አትችልም። ከመሰረቱ እንደዛ ለማለት ኦሪጂናል ማኑስክሪፕት ያስፈልጋል። ኮፒ እንዳትል ደግሞ ኮፒዎቹ በዚህ ደረጃ እንደተበረዙ በጣም ኮረፕሽን ከመደረጉ የተነሳ ለመዘርዘር እንኳን አሰልቺ እንደሆነ ቸርች ፋዘሮች እያመኑ በትክክል ይሄ የኢሳይያስ መጽሐፍ ነው ብለህ ልትናገር አትችልም ነውና ይሄን ይመስላል። እስልምና ላይ ስሩ በቀላል ባይዘው እስልምና ላይ ማንኛውም ሰው መስራት ይችላል። እውቀት አይጠይቅም። በቃ እስልምና ላይ ለመስራት ምንም እውቀት የሚጠይቅ ነገር አለ? ቁርአን ትይዛለህ፣ ግደሏቸው፣ በየጥግ ተቀምጣችሁ ምን አሳዷቸው የሚለውን እያወጣ መተግተግ ነው። ኦኬ እንግዲህ እንደሰማችሁት ይሄ የክርስቲያን ቄስ ምንድነው እያለ ያለው? እስልምና ላይ ለመስራት እኮ እውቀት አያስፈልግም ብሎ የክርስቲያን አፖሎጂስቶች እስልምናን አታክ ለማድረግ ሲመጡ በእውቀት ሳይሆን እንዲሁ በድንቁርና ብቻ እንደመጡ በራሳቸው አንደበት እየመሰከረ ነው። ኦኬ እስልምናን እንዲህ ነው ምናምን እያሉ ለመናገር ሲመጡ መሰረታዊ የሆነ የዲን እውቀት አውቀው አይደለም፣ መሰረታዊ ፊደል እንኳን ቆጥረው ሳይሆን ከላይ በኩል የምትወረወርላቸው ጥቅስ አለች። ያቺን ጥቅስ ሳይረዱ እስልምና እንደዚህ ነው ቁርአን እንደዚህ ነው ለማለት ብቻ ነው የሚመጡት እንጂ በፍጹም እውቀትን ይዘው እንዳልመጡ እንግዲህ ይሄ ቄስ ከራሳቸው ሲናገሩ እንሰማቸዋለን። አይታችኋል። እንዲህ ያመልጣቸዋል። መሀል ላይ እውቀትን ይዘው አይመጡም።
የሆነች የምትወረወርላቸው ቅንጭብጫቢ የሆነ ጥቅሳለች። ያችን ብቻ ነው እየመጡ የሚወረውሩት እንጂ መሰረታዊ እውቀት እንዳሌላችሁማ እኛ እናውቃለን። መናገርም አይጠበቅባችሁም። ኦኬ። በትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ከ5 ጀምሮ እንደዚህ ይላል። እንደገናም እግዚአብሔር ሌሎቹን ሰዎች እንዲህ ሲላቸው ሰማሁ። በሉ እናንተም እርሱን ተከትላችሁ በከተማይቱ ውስጥ በመዘዋወር ሁሉን ግደሉ። ለማንም በመራራት ምሕረት አታርጉ። ሽማግሌም ሆነ ወጣት፣ ወንዶችና ሴቶች፣ ሕፃናትንና ሴቶችን ሁሉ ግደሉ። ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ። ግድያውንም ከዚሁ ከቤተ መቅደስ ጀምሩ። ስለዚህ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ። እግዚአብሔርም ሂዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። እነርሱም ወጥተው በከተማይቱ ውስጥ ያሉትን ሰዎች ገደሉ በማለት ይናገራል። በሌላም ቦታ እግዚአብሔር በነቢዩ በሳሙኤል በኩል ለሳኦል የሚከተለውን ትእዛዝ ያስተላልፋል። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችንና ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችንና አህያዎችን ሁሉ ግደል በማለት የጅምላ ጭፍጨፋን ሲያስተላልፍ እናያለን። የፍቅር አምላክ ወይስ የሽብር? አላህ ማለት ዛፍ ማለት ነው። አሁን እንግዲህ ይሄ ዛፍ የምትለው ቃል በዕብራይስጥኛ ምንድነው ትርጉሙ? አላህ ማለት ነው። ዕብራይስጥኛው እንግዲህ እንደምታዩት ነው፣ አላህ ይላል። ኦኬ ቢስሚላህ። እንግዲህ እነዚህን የሚዲያ ዲያቆናትን ማስተማር የኛ ስራ ሆኗል። ፊደልን እንኳን በትክክል እንዳልቆጠሩ ላሳያችሁ። አላህ ዛፍ ነው እያለ በገዛ አምላኩ መጽሐፍ ቅዱስ ላይ የተጻፈውን አምላኩን ሲሳደብ ሲሳለቅበት ሰምተነዋል። ነገር ግን እንደዛ አይደለም። በአረብኛ ቋንቋ አላህ ብለን ስንጠራ አሌፍ ካልን በኋላ ሁለት ላሜዶችን እንጂ አንተ እንዳሳየኸው አንድ ላሜድን አይደለም እንጠቀመው። ስም ላይ ወይ የትኛውም ቃል ላይ አንድ ፊደል ከጎደለ መላ ትርጉሙን ያዛባል። ስለዚህ ከላይ ያመጣው ትራንስሌሽኑ ላይ በትክክል አልተቀመጠም፣ አላህም አይልም። ኦኬ። አላህን ስንጠራ ሁለት ላሜዶችን በዚህኛው መንገድ እንጂ አንተ እንዳሳየው በአንዱ አይደለም አምላክን የምንጠራው ወይ ፕሮናውንስ የምናደርገው። ይሄንን ከቁርአን እናሳየን። እንግዲህ የዕብራይስጥ ቋንቋ የቁርአን ትርጉም ላይ ከፊት ለፊት ማየት ትችላላችሁ። በሱረቱል ፋቲሃ የመጀመሪያው ምዕራፍ ላይ ስንመለከት በአላህ ስም ብለን ስንጀምር አላህ የሚለውን ዙም አደርግላችኋለሁ። አሌፍ ላሜድና ሄን ያስቀመጠው። ስለዚህ አላህ ስንል ሁለት ላሜዶችን እንጂ በአንድ ላሜድ አይደለም አላህን የምንጠራው። የትኛውንም ሱራ ገብታችሁ ብትመለከቱ አላህን ለምሳሌ ሱረቱል ኢኽላስን ቁል ሁወላሁ አሐድ ብለን በአረብኛ ስናነብ በል እርሱ አላህ አንድ ነው ስንል አላህን የምንጠራው ልክ እንደዚህ ኦኬ፣ በሁለት ላሜዶች እንጂ አንተ እንዳመጣኸው በአንድ ላሜድ አይደለም። ስለዚህ በቃላት ላይ አንድ ፊደል የሚጎድል ከሆነ መላ ትርጉሙን ያዛባል። ቀለል ላድርግልህና አንድ ምሳሌ ልስጥህ፣ ከኔ ጋር በል። ለምሳሌ በእንግሊሹ መጽሐፍ ማለት ከፈለግን ኦኬ፣ ተከተለኝ። ቢ ኦ ኦ ኬ ቡክ ማለትም መጽሐፍ ማለት ነው። ነገር ግን አንዱን ኦ ብትቀንስ ቦክ የሆነና ትርጉም አልባ ይሆናል። ስለዚህ ከቃላት ላይ ፊደል መቀነስ እንደዚህ ያለ ነገር ውስጥ እንደሚከት እንግዲህ ማረዳት አለብህ። ይሄን አንደኛ ክፍል መማር ነበረብህ። አለመማርህ ግን ዛሬ መሰል ነገራቶችን እንድታነሳና አምላክ ላይ እንድትሳለቅ አድርጎሃል። ኦኬ። የትኛውንም ነገር አንሱ ፊደል የሚጎድል ከሆነ መላ ትርጉሙን ያጣል ነው። ስለዚህ አላህ ማለት አምልኮ የሚገባው መለኮት እንጂ አንተ እንደተሳለከው እንደተሳደብከው ዛፍ ማለት በፍጹም አይደለም። አንድ እናትና ልጅ በአንዴ ማግባት እንደሚቻል ታውቃለህ? እናት ከእንደ ልጇ አንድ ሰው ሊያገባት እንደሚችል ድዩ ነው። እናት ከስንት ነገር ያሰማል። አባ ዛሬ እስቲ ያሳየን እንዴ። አብዱላህ ቢን ጃፋር married the daughter and wife of Ali at the same time ይላል። ልጇና ምን እናትየዋ በአንድ ቀን ምን አለ at the same time አገባቸው። ኦኬ ቢስሚላህ። እንግዲህ እዚህ ጋር ያሰማችሁት ዲያቆን በእስልምና እናትና ልጅ ማግባት ይቻላል ምናምን ብሎ እንግዲህ በድፍረት ሲናገር እንሰማዋለን። ይሄ ምንድነው የሚያሳየው? እነዚህ ሰዎች ለተከታዮቻቸው ምን ያህል ንቀት እንዳላቸው፣ ተከታዮቻቸው ምንም ቅንጣት ያህል እንደማያነቡ በጣም እርግጠኛ ሆነው ስለማያውቁት ነገር እንዲህ ሲያወሩ ደግሞ እንሰማቸዋለን። ምንድነው ያለ ያለው? ይሄ እንግዲህ እዚህ ጋር የሰማችሁት ወገናችን በእስልምና እናትና ልጅ ማግባት ይቻላል ይላል ሐዲስ እያለ ነው። የትኛውን ሐዲስ ነው የጠቀሰው? በኢማም አልቡኻሪ 5105 ላይ ያለውን ነው። እንደዚህ ይላል፣ አብደላህ ኢብኑ ጃዕፈር ሜሪድ ዘ ዳውተር ኤንድ ዘ ዋይፍ ኦፍ አሊ አት ዘ ሴም ታይም ይላል። አብደላህ ኢብኑ ጃዕፈር የአልይን ሚስትና የአልይን ልጅ በአንድ ቦታ አገባቸው ይላል። ሶ የአልይ ሚስትና የአልይ ልጅ ሲባል ይሄ ወገናችን እንዴት ነው የተረዳው?
እነዚህ ሁለቱ እናትና ልጅ ናቸው ብሎ ነው የተረዳው። ከዛ በኋላ ደግሞ ችግር የለውም በእስልምና ይቻላል እያለ ነው። ቅንጣት ያህል ሰው እንደው ከመናገሩ በፊት ለአንድ ደቂቃ እንኳን ሪሰርች አያደርግም። አይታችኋል። ለአንድ ደቂቃ እንኳን ቢያጠና እናትና ልጅ እንዳልሆኑ በደንብ ይረዳ ነበረ። ነገር ግን ማጥናትም አይችሉም። ወደ ሐዲሱ እንምጣ። ኦኬ፣ አብደላህ ብን ጃዕፈር የአልይን ሚስትና ልጅም በአንድ ጊዜ አግብተዋል። ማናት? ሌላ ቢንት መስዑድ የአልይ ሚስትና ዘይነብ ቢንት አሊ የአልይ ልጅን አት ሴም ታይም ያገባቸዋል። እነዚህ ሁለቱ እናትና ልጅ ናቸው? በፍጹም አይደሉም። እንዴት ነው የምናውቀው? ወደ አልይ እንምጣ። አሊ ረዲየላሁ አንሁ ሁለት ሚስቶች ነበሩት። የመጀመሪያዋ ሌላ ቢንት መስዑድ እና ሁለተኛው የነቢያችን ልጅ ፋጢማ ቢንት ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ናቸው። እነዚህ ሁለቱን ያገባቸዋል። ማን? አሊ። ከሌላ ሲጀመር ሴት ልጅም የላቸውም። ኦኬ፣ እናትና ልጅ የምትለው ሲጀመር ከናካቴ ሴት ልጅም ሌላና አሊ የላቸውም። ሴት ልጅ ያገኘው ከፋጢማ ነው። እሷም ደግሞ ዘይነብ ቢንት አሊ ትባላለች። ሶ አብደላህ ብን ጃዕፈር የአልይን ሚስት ሌላንና ከፋጢማ በኩል የተገኘችውን ዘይነብን ያገባው። አይታችኋል። እናትና ልጅ እኮ አይደሉም። ሌላ ቢንት መስዑድና ዘይነብ ቢንት አሊ እናትና ልጅ አይደሉም። ዘይነብ የፋጢማ ልጅ ናት እንጂ የሌላ ልጅ አይደለችም። ልብ በል ዲያቆን። ዘይነብ የሌላ ቢንት መስዑድ ልጅ ሳትሆን የፋጢማ ቢንት ሙሐመድ ልጅ ናት። ስለዚህ እናትና ልጅ በፍጹም አይደሉም። በእስልምና እናትና ልጅ ማግባት ምናምን ይቻላል ብለህ የጠቀስከው ነገር እንደው ሳታጠና ዝም ብለህ ተከታዮችን ለዚህ ወጎችን ለማታለል እንጂ የምር ቆም ብለህ ሪሰርች ብታረግ ይሄንን ታገኝ ነበርና አብደላህ ብን ጃዕፈር ያገባው እናትና ልጅን ሳይሆን ከተለያዩ አባት ከተለያዩ እናት የተገኙትን የተለያዩ ሴቶችን ነው። ኦኬ፣ ይሄን ይመስላል። በእስልምናችን እንዲህ ያለ ነገር በፍጹም የሚፈቀድም አይደለም። ይሄን ይመስላል። ሰላም አለይኩም።